ደህንነታቸውና ጥራታቸው ያልተረጋገጠ ምግብ፣ ዘይት፣ የለውዝ ቅቤና የከረሜላ ምርቶች ይፋ ሆኑ። የሀገሪቱን አስገዳጅ ብሔራዊና የገላጭ ጽሑፍ ደረጃ ሳያሟሉ በተጨማሪ ደህንነታቸውን፣ ጥራታቸውን ሳያረጋግጥ ገበያ ላይ የዋለ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶች ህብረተሰቡ እንዳይጠቀማቸው የኢትዮጵያ ምግብና መድኃኒት ባለስልጣን አሳስበዋል። የኢትዮጵያ ምግብና መድኃኒት ባለስልጣን የህዝብና ኮሚኒኬሽን ዳይሬክተር አቶ አበራ ደመቀ ለብስራት ሬዲዮና ቴሌቪዥን እንደተናገሩት በተሰራው የገበያ ቅኝት የተለያዩ የለውዝ ቅቤ፣ የምግብ ዘይትና ከረሜላ ምርቶች ደህንነታቸውና ጥራታቸውን ሳያረጋግጡ የሀገሪቱን አስገዳጅ ብሔራዊና የገላጭ ጽሑፍ ደረጃ ሳያሟሉ ሳይለጠፉ ሲቀርቡ የነበሩ ምርቶች ተገኝተዋል። ባለስልጣን መስሪያ ቤት ለህብረተሰቡ የሚቀርቡ ምግቦች እንደ ለውዝ ቅቤ፣ የምግብ ዘይትና ከረሜላ ምርቶች ላይ ባደረገው የገበያ ቅኝት ቁጥጥር ምርቶች የአምራች ድርጅት ስም ያልተጠቀሰባቸው፣ የአምራች አድራሻ ያልተገለጸ፣ አስገዳጅ የደረጃ ምልክት፣ የምርቱ መለያ ቁጥር የሌላቸው፣ የምርቱ ጥሬ ግብዓት ዝርዝር ያልተገለጸና የመጠቀሚያና የማብቂያ ጊዜ የሌላቸው ምርቶች መሆናቸውን ተለይተዋል። በገበያ ቅኝት ወቅት የተገኙት ምርቶች የኢትዮጵያ አስገዳጅ ደረጃ ያላሟሉና የደረጃ ምልክት ያልለጠፉ፣ ስለ ምርቱ የተለጠፈ ወይም የተጻፈ ምርት ገላጭ ጽሑፍ አስገዳጅ ደረጃ ያላሟሉ መሆናቸው መለየት የተቻለ በመሆኑ የምርቶቹን ህብረተሰቡ እንዳይጠቀማቸው አቶ አበራ አሳስበዋል። በገበያ ቅኝት ወቅት የተገኙ ምርቶች ዝርዝር መካከል የተለያዩ የለውዝ ቅቤ ምርቶች ይገኛሉ። እነዚህም 1. መዓዛ የለውዝ ቅቤ፣ 2. አያልነህ የለውዝ ቅቤ፣ 3. አደይ የለውዝ ቅቤ፣ 4. አፍያ የለውዝ ቅቤ፣ 5. ስካይ የለውዝ ቅቤ፣ 6. ያሚ የለውዝ ቅቤ። ተጨማሪም የተለያዩ የምግብ ዘይት ምርቶች እነዚህም ሙሃ የተጣራ የምግብ ዘይት፣ 2. ኤርሚያስ የምግብ ዘይት፣ 3. እፎይ የምግብ ዘይት፣ 4. እናት የምግብ ዘይት፣ 5. ፍትህ የተጣራ የምግብ ዘይት፣ 6. ጣራ የተጣራ ምግብ ዘይት፣ 7. ዝናሽ ንጹህ የምግብ ዘይት፣ 8. አስሊ ንጹህ የምግብ ዘይት፣ 9. ንጹህ የምግብ ዘይት፣ 10. ዛራ የምግብ ዘይት፣ 11. ሞያ የምግብ ዘይት፣ 12. እፎይታ ንጹህ የምግብ ዘይት። እናም 10 የተለያዩ ምንም አይነት ገላጭ ጽሑፍ የሌላቸው የከረሜላ ምርቶች መሆናቸውንም ህብረተሰቡ እንዲያውቃቸው ባለስልጣኑ አስታውቀዋል።